እንግዲህ ዛሬ ቤተክርስቲያን በክርስቶስ ቅዱስ ሥጋና ክቡር ደም በተለይ በአማናዊ ሥጋ መለኮትና ደመ መለኮት የከበረችበት ለድህነት ምክንያት በሆነችው ቤዛዊተ ዓለም በምትባለው በወላዲተ አምላክ ስም ቤተክርስቲያን በፊልጵስዩስ የተሰራችበት እንግዲህ እስከ ዕለተ ምጽአት ድረስ የማይቋረጥ ሥጋ መለኮት ደመ መለኮት የተጀመረበት በዚህ ዕለት ነው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የተናገረው አምላካችን አማናዊቷ ቤተክርስቲያን ተሰርታ በራሱ ባራኪነት በራሱ አክባሪነት ሥጋውን ቆርሶ ደሙን አፍሶ በሐዋርያት መካከል መስርቶ እስከ ዕለተ ምጽአት ማንም ቢነቀንቃት የማትወድቅ አድርጎ የመሰረተበት ቀን ዛሬ ነው። ምዕመናን ደስ ይበላችሁ። ቤተክርስቲያናችን እንግዲህ ዛሬ ሕንጸተ ቤተክርስቲያን ወይም የቤተክርስቲያን መሰራት ተብሏል። ትናንትና በሃያ ቤተክርስቲያኒቱ የተሰራችበት ሲሆን ዛሬ ደግሞ በእመቤታችን ስም በእመቤታችን ታቦትነት ቤተክርስቲያን ሥጋ መለኮት ደመ መለኮትን ለምእመናን በራሱ እጅ ቀጥሎ በሐዋርያት እጅ እስከ ዕለተ ምጽአት እንድትቀጥል የተረጋገጠበት ቀን ነው ዛሬ ምእመናን። ስለዚህ ቤተክርስቲያናችን ስርዓታችን ሁሉ ሰማያዊ ነው ምእመናን። የኛ ስርዓት ምድራዊ አይደለም። ለዚህ ነው ቤተክርስቲያን ነቅናቂዋ ሁከቷ ብዙ ቢሆንም እማትቀለበሰው እስከ ዕለተ ምጽአት ድረስ እንዲህ እያለች 40 ዘመን በዲዮቅልጥያኖስ ታውካ ብትኖር ቤተክርስቲያን ያልጠፋችው በደሙ የመሰረታት በመሆኑ ነው። ምዕመናን እንዲህ ይላል እሱ ራሱ በወንጌሉ ሲያስተምር በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ሲናገር በተለይ ፓትርያርክነቱ የተረጋገጠለት ቅዱስ ጴጥሮስም በዚህ ዕለት ነው ይላል። ለምን? በአማናዊቷ ቤተክርስቲያን በአማናዊው ቅዱስ ሥጋ ክቡር ደም ስልጣኑ የተረጋገጠለት ቅዱስ ጴጥሮስ በዚህ ዕለት ነው እና ምን ይላል እሱ? መነ ይብልዎ ለወልደ እጓለ እመሕያው የሰውን ልጅ ሰዎች ማን ነው የሚሉት ብሎ ጠይቆ ነበረ። ማን እንደሚሉት ከሦስቱ አካላት አንዱ አካል ሥጋ ለብሶ ወደዚህ ምድር ወርዶ እየተመላለሰ ስለነበር ግማሾቹ ሰው ነው ወይ እያሉ ሐዋርያት እንኳን ሳይቀሩ ይጠራጠሩት ነበረ። አምላካችን በላ ጠጣ፣ ተኛ፣ ተነሳ፣ ሄደ፣ መጣ፣ ደከመ የሚሉ ለሥጋ የተሰጡ ስላሉ ያን በማየት ሐዋርያት እንኳን መንፈስ ቅዱስ እስኪወርድላቸው ድረስ ሐዋርያትም ይጠራጠሩ ነበርና ከዕለታት አንድ ቀን ቂሳርያ ላይ ጉባኤ ሰራ። ጉባኤ ሰርቶ እያስተማረ ሳለ ጥርጥራቸውን በልቡናው ስላወቀ ጠየቃቸው። መነ ይብልዎ ለወልደ እጓለ እመሕያው የሰውን ልጅ ሰው ማን ነው የሚለው ብሎ ጠየቀ። ማን ነው የምትሉኝ ቢላቸው ይደነግጣሉና ስለዚህ ማን ነው የሚለኝ ሰው ብሎ አርቆ ጠየቃቸው። ቦለ ይብሉከ ኤርምያስሃ ኤርምያስ ነው የሚሉ አሉ። ንጽህናውን ቅድስናውን አይተው ወቦለ ይብሉከ ዮሐንስሃ መጥምቀ ዮሐንስ መጥምቅ ነው የሚሉህም አሉ። ንጽህናውን ቅድስናውን አይተው በተመሳሳይ ወቦ ካል ሌሎችም ደግሞ ከነቢያት አንዱ ነው የሚሉ ማለት ሙሴ ኢያሱም የሚሉ ይኖራሉ ብለው ጠየቁት። አንተ ሙሰኬ መነ ትብሉኒ እናንተስ ማን ትሉኛላችሁ? ወይስ ከዊነ በምን አኳኋን አለ ትሉኛላችሁ አላችሁ። ቅዱስ ጴጥሮስ
ብድግ አለና አንተ ውእቱ እስከ ክርስቶስ ትታነጽ መቅደስ ወእምዝ ትትመዘበር፣ እስከ ክርስቶስ መቅደስ ትሰራለች ከዛ በኋላ ትፈርሳለች ተብሎ የተነገረልህ የሕያው እግዚአብሔር አብ የባህሪ ልጁ የአምላክ ልጅ አምላክ የባህሪ አምላክ ነህ ብሎ በዚህ ላይ መሰከረ ይላል። አምላካችን ደስ አለውና አንተን ስጋዊ ደማዊ መምህር አላስተማረህም፣ ያስተማረ አባቴ ነው ብሎ ካመሰገነ በኋላ ስለዚህች ቤተክርስቲያን መሰረታዊ የሆነ ቃል አስቀመጠ። እንዲህ አለ፣ አንተ አለው አንተ አለት ነህ ወይም መሰረት ነህ። ወዲህ በዛቲ አሃንጻ ለቤተክርስቲያን፣ ባንተ መሰረትነት ቤተክርስቲያንን እሰራታለሁ። ምእመናንን ቤተክርስቲያን መስዋዕት የሚቀርብባትን ቤተክርስቲያን በቁሙ ምእመናንን ባንተ ስልጣን ምእመናንን ባለቤት አድርጌ እስከ ዕለተ ምጽአት ተጠብቃታለሁ አለና ወአናቅጸ ሲኦልን እያንቀለቅልዋ ነው። አንተ ይሄ ነው ቀጥ አርጎ ዛሬ ይዞት ያለ አናቅጸ ሲኦል፣ የሲኦል ደጆች ነቢያቱ ተንጎደጎደ። ይሄ ዘመንማ ክፋቱ የነቢያቱ ብዛት፣ ምክንያቱም ድካም የለውማ ነብይ ለመሆን ከሰው መለየት መብቃት ጸጋ ማግኘት አለ። አሁን ድካም የለም እኮ ብድግ ብሎ ነብይ ነኝ። እኔ ማዝነው ተከታዩ ነው። እኔ የሚያሳዝነኝ ተከታዩ ብቻ ነው። ሰው ዛሬ የዕለት ጉሮሮውን ለመሸፈን አንዱ ያፍናል፣ አንዱ ይሰርቃል፣ አንዱ የማያደርገው ነገር የለም። ሰው ገሎ በልቶም ያድር አለ። ይሄ ደግሞ አሰፍስፎ በነቢያት አምሳል ነቢይ ነኝ በማለት ንግዱንን ያጧጧፈበት ዘመን ነው። ንግድ ነው ለራሱ ችግር የለም፣ እሱ እኮ እየነገደ ነው ያለው። እኔ የሚያሳዝነኝ ግን ተከትሎ ፈዞ አሜን ሲል የሚውለው ብቻ ነው የሚያሳዝነው። አያሳዝናችሁም? ምን በጣም ያሳዝናል እኮ። ስለዚህ ምን ብሎ ነበር? የሲኦል ደጆች አይችሏትም። እስቲን ይዘርዘሩ። የሲኦል ደጆች ሲዘረዘሩ ወይም ሲተነተኑ እነማን ናቸው? አንደኛ አሕዛብ፣ ሁለተኛ አይሁድ፣ ሶስተኛ አጋንንት፣ አራተኛ መናፍቃን ናቸው። እነዚህ አለ እስከ ዕለተ ምጽአት በደሜ የመሰረትኳትን እችነን በአንተ ስልጣን ላይ ያቆምኳትን ቤተክርስቲያን እስከ ዕለተ ምጽአት አይነቀንቋትም። ክብር ምስጋና ይግባው ለመድኃኔዓለም። እውነት ነው የምነግራችሁ። ይገርማቸዋል። አይችሏትም ስላለ እንጂ ዛሬ በዚህ ዘመን አይደለም ቤተክርስቲያን ምትወድ። ለምን? ሰው እየሞተ ነው፣ ቤተክርስቲያን እየተቃጠለ ነው፣ ብዙ ግፍ እየደረሰ ነው። ዛሬ ነው። 40 ዘመንሳ በዲዮቅልጥያኖስ 40 ዘመን ሙሉ ምዕመናን አልታረዱ። 40 ዘመን ሙሉ ቤተክርስቲያን አልተቃጠለችም። ዘመኑ ዘመነ ሰማዕታት ተብሎ ከክፋቱ ከመከራው የተነሳ ዘመኑ ምን ተባለ? 40ው ዘመን ምን ተባለ? ዘመነ ሰማዕታት፣ የመከራ ዘመን ተባለ። እግዚአብሔር ሳያውቅ ሳይሰማ እንዲሁ ዝም ብሎ አይደለም። ማን ፍጠር ብሎ አስገድዶት ፈጥሮት ዓለሙን? ከዛስ ግድ የሌለው ሆኖ ይሆን የኛ አምላክ እግዚአብሔር? ለኛ ማይጨነቅ ሆኖ ይሆን? ዝናሙን የሚሰጥ ፀሐዩን የሚሰጥ ገና ሳይፈጥረን የኛን ምግብ አዘጋጅቶ ከእሑድ ጀምሮ እስከ ዓርብ አዘጋጅቶ ያስቀመጠ እግዚአብሔር ሃይ ያላለው ያልተነሳው ዝም ያለው የሌለው ነው። ሞኞች ናቸው። አንደኛ እኛ በክርስትናው አልሄድንበትም። እውነት እንነጋገር፣ በክርስትናው ዓለም አንሄድም።
እየሄድን አይደለም። እኛ እሱ በሚለው መንገድ እየሄድን አይደለም። ነገር ግን ከዛ መካከል ምን ያደርጋል? መከራው ሲመጣ ዝም ይላል። ለምን? በሃይማኖቱ መንገድ ያልሄዱ ሰዎች ምናልባት በዛ ላይ ሰማዕትነትን አግኝተው የሰማዕትነት ክብርን ያገኙ እግዚአብሔር ዝም ብሎ የሚታገስበት ጊዜ አለ። 40ውንም ዘመን ዝም ያለ ለዚህ ነው ወገኖች። ስለዚህ እግዚአብሔር ልቡናችንን ወደሱ መልሰን ለምነነው አንድ ቀን በቸርነቱ እንዲያየን ግን የሱ ፈቃድ ይሁንልን። ሌላ ምንለው ነገር የለም። ምዕመናን እንግዲህ እቺ ቤተክርስቲያን በደሙ የተመሰረተች ናት ብያለሁ። ከዚህ በኋላ መነሻዋ ምን ነበር ካልን መነሻዋ ሰማይ ነው። እዚህ ይዘን የተወሰነ ብዬ ልጨርስ። መነሻዋች ቤተክርስቲያን ስርዓተ ሰማይ ስርዓተ ምድር ተሰራ በስርዓተ ሰማይ ነው። ይህ የምድር ስርዓታችን ሁሉ የተሰራው በሰማያዊቷ በኢየሩሳሌም ወይም በጽዮን ነው የተሰራው። ለዚህ ነው ሁልጊዜ ደጋግሜ እንደምናገረው ቅዱስ ያሬድ ለመጀመሪያ ጊዜ በጾመ ድጓ ያስቀመጠው አንድ ቃል አለ። ስለዚህ ቤተክርስቲያን ደብተራ ኦሪት ተብላ ነበር፣ ምኩራብ ተብላለች፣ መቅደስ ተብላለች፣ መጨረሻ ዛሬ ቤተክርስቲያን ተብላ ተረጋገጠች። እነዛ እስከ ቤተክርስቲያን ነበሩ። ለዚህ ሲናገር ተያይዞ እንዴት እንደመጣ ቅዱስ ያሬድ ሲያስረዳ ሊቁ የትርጓሜውም የዜማውን ባለቤት ቀዳሚያ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ይላል። ቀዳሚያ ለጽዮን ያላት የዘረዘራት ቀዳሚያ ለጽዮን የተባለችው ጽዮን ኢየሩሳሌም፣ ጽዮንም ኢየሩሳሌም ደብረ ጽዮንም ቢል ተመሳሳይ ነው። አንዲት ኢየሩሳሌም ናት። በቃ እቺ ኋላ መንግስተ ሰማያት የምትሆነው እግዚአብሔር ፈጥሮ መጀመሪያ ያክፉ ዲያብሎስ እንዲቀመጥባት ትልቅ ቦታ ባይሰጠኝ ካድኩት እንዳይል ለሱ ሰጥቷት የነበረ መጨረሻ ላይ ከሰማይ ውዱድ ወደ ላይ ያለውን ጽርሐ አርያም መንበረ መንግስት ሶስቱን ከተማ ከሶስት አድርጎ 9 ከተማዎች ካደረገ በኋላ እነሆ ኢየሩሳሌም ሰማያዊትና መንግስተ ሰማያት ለአዳም ልጆች እንድትሆን አድርጓል። ከዚህ የተነሳ ቅዱስ ያሬድ ምን አለ? ቀዳሚሃ ለጽዮን ሰማየ ሳረረ ለምድራዊቷ ጽዮን። ለጊዜው ጽዮን የተባለችው የዳዊት ከተማ ኢየሩሳሌምም ጽዮንም ናት። ፍጻሜው ግን ጽዮን የተባለችው ቤተክርስቲያን ጽዮን የተባለችው አማናዊቷ ጽዮን ድንግል ማርያም እመቤታችን ናት። ታዲያ ምን አለ? ቀዳሚሃ ለጽዮን ሰማየ ሳረረ ነው ያለ። የዚች ጽዮን መጀመሪያዋ የሆነው በሰማይ ኢየሩሳሌም ወይም ጽዮንን ሰራ ብሎ መነሻዋን ከሰማይ ያደረገ መመን ሊቃውንተ ቤተክርስቲያን ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ አለ። ደግሞ ከዛ በኋላ የሰማያዊቷ ጽዮን ወይም ኢየሩሳሌም አምሳል እነሆ ደብተራ ኦሪትን ሙሴ እንዲሰራ አሳየው። አርአዮ አሳየው አለ። ለመጀመሪያ ጊዜ እንግዲህ በኦሪት ዘጸአት ምዕራፍ 36 እና ምዕራፍ 37 ምዕራፍ 37 የጽላቱ ማደሪያ ታቦት የተሰራበት ሲሆን እነሆ ደግሞ የምዕራፍ 36 ላይ ደግሞ ባስልኤልና ኤልያብ የዚች ቤተክርስቲያን አምሳል የሆነችው ደብተራ ኦሪትን እንዲሰሩ እግዚአብሔር ለሙሴ ነገረው። ሙሴ ደብተራ ኦሪትን በኤልያብና እነሆ በባስልኤል እንድትሰራ ቀዳሚሃ ለጽዮን ሰማየ ሳረረ የዚች ጽዮን መጀመሪያ ሰማይን ሰራ። ከዛ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ እነሆ ስራዋ እንዴት እንደሚከናወን በሰማያዊቷ ኢየሩሳሌም አምሳል እንደሆነች ለማን አሳየው? ለሙሴ አሳየው አለ። ደብተራ ኦሪትን እነዚህ ሁለት ጠበብት ሰሯት ይላል። ደብተራ ኦሪቷ 3 አምሳል እንደ ግምጃ ቤት ቤተክርስቲያን ምን ማለት ነው?
መቅደስ ቅድስት መቅደስ ቅኔ ማህሌት ሆና በሶስቱ አምሳል እመጣበታለሁ። ቅዱስ ያሬድ ዛሬ የዘመረውም ስለዚች ቤተክርስቲያን ሶስት መሆኗ ስለ ሶስትነት ደግሞ ሶስቷ ተያይዛ አንድ ሆና መሰራቷ የአንድነታቸው የሥላሴ አንድነት አምሳል ሆና መሰራቷ። ስለዚህ ደብተራ ኦሪትን ሰራ፣ መስዋዕት መሰዋት ጀመረ። እንግዲህ ምሳሌያዊ መስዋዕት ነው። እስከ ክርስቶስ የሚያመጣ መስዋዕት፣ የፍየል መስዋዕት፣ የበግ መስዋዕት፣ የላም፣ የጌቼ፣ የወይፈን፣ የጊደር ወዘተርፈ መዓት እንግዲህ ያው ለ5500 ዘመን ሙሉ ገነትን ያልከፈተ መስዋዕት ተሽጎድጉዷል። ሊቀ ካህናቱ አሮን ነው። መስፍኑ ሙሴ ነው። እቺ ደብተራ ኦሪት በእነሱ ትመራ ነበረ። ደብተራ ማለት ምን ማለት ነው? ድንኳን ማለት ነው። ድንኳን። ካህናቱ ማን ይባሉ ነበር? ሌዋውያን። በሌዊ በአባታቸው እግዚአብሔር ለመጀመሪያ ጊዜ መንግስትን ከይሁዳ እንዲነሳ ክህነት ደግሞ ከሌዊ ብቻ። ክህነቱ የዘር ነበረ። ከዛ ዘር ክህነት ከሌዊ ያልተወለደ ክህነት የለውም። ከይሁዳ ያልተወለደ አይነግስም። ክርስቶስ ሰው ከሆነ በኋላ ግን እግዚአብሔር የመረጠው ሁሉ ካህን ይሆናል። እግዚአብሔር የመረጠው ሁሉ መንግስት ይሆናል። ግን መመረጡን እግዚአብሔር ይስጠን። እስቲ የሚመረጥ ሰው እግዚአብሔር ይስጠን። እውነቴን ነው የምነግራችሁ። እና በዛን ሰዓት እችን ደብተራ ኦሪት የሚያመሰግኗት ወይም አገልግሎት የሚሰጧት እነማን ነበሩ? ሌዋውያኑ፣ የሌዊ ልጆች ካህናት ነበሩ። ድንኳኒቱ ምን ተባለች? ደብተራ። ካህናተ ደብተራ የድንኳኒቱ ካህናት ተባሉ። ዘወር አለና ከዛ በኋላ ያ ደብተራ የሚለው ዘወር ብሎ መጣና የካህናቱ ስም ሆነ ማለት ነው። ምን ተባሉ? ደብተራ። በጎንደር ምንድነው የሚባል? ደብተራዬ እየው የኞች ደብተራ ምንድነው የሚለው? በገጠሩ ይገርማችኋል። እየው ቅኔው የኛ ሀገራችን ደብተራ ይላል አይደለ? ምዕመናኑ የሀገራችን ደብተራ እየው ቅኔው ሲያመራ ይላሉ። ደብተራ ማለት ምን ማለት ነው? ክፎቹ በመካከል ሀገር ክፉ መናጢ ምቀኛ የተረጎመው ትርጓሜ አለ። ዓለምን የሚያማታ ደብተራ ጠንቋይ ነው ብሎ አስተማረ። እንዳይበልጠው ልክ ነው። ሰው እኮ ማጥቃት አለበት። ምክንያቱም የሚያጠቃበትን መፈለግ መቻል አለበት። ለምን? እንዳይበልጠው ነው። ደብተራ ማለት የቀለም ቀንድ ማለት ነው። ሰብስቦ ድንኳን ሰብስቦ ነው የሚይዘው። ድንኳን ለሐዘንም ለደስታም ብዙ ሰብስቦ ይዞ የሚያስተናግድ ማለት ነው። ደብተራ ማለት ቀለሙን በየአይነቱ ሰብስቦ የያዘ ንቅንቅ ማይል የቀለም ጎተራ ማለት እኮ ወገኖች። እና ካህናተ ደብተራ እንዲህ እያለ ወደኛ ወደ ኢትዮጵያ ወደ አማናዊቷ ቤተክርስቲያን ሲመጣ በአፄ ኢያሱ ዘመን አዲያም ሰገድ ኢያሱ በነበሩበት በዛ ዘመን ያስም መጣና ደብተራ የሚለው ለሊቃውንቱ ስም ሆነ። ለምን? ደብተራማ መባል አለባቸው። ለምን ሲባል ደብተራ ሁሉን ሰብስቦ የሚይዝ ስለሆነ ይሄ ስም የድንኳኒቱ ስም ለሊቃውንቱ ይገባል። በየአይነቱ ዕውቀትን የሚሰበስቡ ስለሆኑ ደብተራ ተባሉ ይላል። ሊቃውንቱ ብታጨበጭቡ አይሻልም? ደብተራ ማለት ስድብ ሳይሆን የቀለም ጎተራ የቀለም ቀንድ ማለት ነው። ሰገለ ብሎ አይወስደውም እንዴ? ለጠንቋይ ግስ ጠፍቶለት ደግሞ ወደ ደብተራ ያጠጋጋል እንዴ? ሰገለ ጠነቆለ መሰግል ጠንቋይ ብሎ አይወስደው? ምን አጣና ደግሞ ለዛ ልጥፍ ተለጥፎ አገር ለሚያጠፋ ለሱ ሰገለ አለለት ግዴለም ጠነቆለ ጠንቋይ ብሎ መውሰድ ራሱ ግስ አለው። አይኑን ይጠንቁለውና ወገኖቼ ደግሞ የሊቃውንቱ ጋራ ደግሞ ወዴት ይጠጋጋሉ ግን? ስለዚህ ወገኖቼ ደብተራ
በዚች መስዋዕት ተሰዋ። እያሳጠርኩ ልሂድ። ከዛ ቀጥሎች እስከ ማን ቆየች መሰላችሁ? እስከነ ኤሊ እስከነ ሳሙኤል ድረስ በደብተራ ኦሪት ብቻ መስዋዕት እየተሰዋ ጽዮን ለሙሴ የተሰጠችው ጽላት ዛሬ በአክሱም ጽዮን በሀገራችን በኢትዮጵያ ያለችው ያቺ በዚህ ውስጥ ነበረ ያለፈችው። ይሄ ሲጓዝ እስከ ዘመነ ነገስት ድረስ ደረሰ ይላል። በዘመነ ነገስት ደጋግ እግዚአብሔር የሚወዳቸው ነገስታት ተነሱ። አንዱ ዳዊት፣ ሁለተኛው ሰሎሞን ነው። እነዚህ ደጋግ ነገስታት ተነስተው ዳዊት በተለይ ቤተ መቅደስን ለመስራት የሱን ቤተ መንግስት በጽድና በዘግባ ሰራ። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 1 ጀምሮ ታሪኩ ተቀምጦልናል። በዚህ ሰዓት የራሱን ቤተ መንግስት ከሰራ በኋላ ቅር አለው ይላል። ደስ አላለውም ነው የሚለው። ምንድነው ደስ ያላለው ሲባል ግን የኔ ፈራሹ በስባሹ ኃላፊው ቤተ መንግስት በጽድና በዘግባ ተሰርቷል። የእግዚአብሔር ማደሪያ ታቦተ ጽዮን ግን በሙሴ ዘመን በተሰራ አሮጌ ድንኳን ተቀምጣለች አለና አዘነ ይላል። አባቶቻችን እንዲህ አይደሉ? እግዚአብሔርን ማስቀደም አይደል የሚወዱት? እኛ እግዚአብሔርን ስለማን አስቀድም? እኛ ስለምንቀድም ነው ሁሉም ይበላሽብን እኮ እመና ሊቃውንተ ቤተ ክርስቲያን። እኛን እናስቀድማለና እግዚአብሔር ይምራን እግዚአብሔር ይቅደመን አንልማ ችግራችን። ስለዚህ በዛን ሰዓት ታዲያ ነብዩ ናታን የሚባል ነብይ ጎበኘው ነበር። ዛሬ ምዕመናንን እንዲጎበኝ ካህኑ ጸበል ረጭቶ የታመሙትና ዳዊት ደግሞ ኪዳን ደግሞ አይዟችሁ ብሎ እንዲመጣ ካህኑ ያን ጊዜ ደግሞ ወደ ነገስታቱ ነቢያቱ ይመጡ ነበር። እንደ ንስሐ አባት ናታን ወደ ዳዊት ይመላለስ ስለነበረ አዝኖ ሲተክዝ አገኘው ይላል። ይገርማቸዋል። ንጉስ እኮ ነው። ቤቱን ሰርቷል። ጠላትም ጠፍቶለታል። ኢሎፍላውያን ሁሉም ጠፍተዋል። በሰላም ቁጭ ብሏል። ሰላም ግን አልሰጠው። ሰላም ያልሰጠው የእግዚአብሔር ጉዳይ ነው። ወገኖች እግዚአብሔርን ብናስቀድም ኑሮ ሰላም ለኩልክሙ ሰላም ለእናንተ ይሁን ያለው የሰላም ባለቤት እኛን ይጎበኘን አልነበረም? አገሪቱንስ ጸጥ ያደርግና በሰላም እንድትሄድ አያደርግም ነበረ? ግን እኛ አናስቀድምም እሱን ችግራችን። ስለዚህ ነብዩ መጣና ምን አለው? ምን ሆነ ነው የተከስክ ያዘንክስ ምን ሆነ ነው ብሎ ጠየቀው። እኔ ያላዘንኩ ማን ሊያዝን ይችላል? ምን ነው ምክንያቱ? ምክንያቱማ እኔ በጽድና በዘግባ በተሰራ ቤተ መንግስት በተንጣለለ ቤተ መንግስት ተቀምጫለሁ። ታቦተ ጽዮን ግን ገና በሙሴ ጊዜ በተሰራ አሮጌ ድንኳን ናት ያለች አለ። ይገርማል። በዚህ ሰዓት እሱ ምን አለ? ጠላት ጠፍቶልሃል እና ቤተ መቅደስ ማታሰራላት መቼ መሸ ጊዜው አሉ። በዚህ ሰዓት ይሄስ ቢሆን እግዚአብሔር ካልፈቀደ ሊሆን ይችላል። አይሆንም እኮ ወደ እግዚአብሔር አመልክትልኝ አለና ነብዩም ንጉሱም ዳዊት በዚህ ሰዓት እሺ ሱባኤ እንግባ ተባባሉ። ተያይዘው ግብር ገቡ ይላል። ሱባኤ ገቡ፣ ቀኖና ያዙ ማለት ነው ትርጓሜ። በዚህ ሰዓት የቤተ መቅደስ ጉዳይ ለናታን ተገለጠ ይላል። ምንድነው? አኮ አንተ ዘታንጽ ሊተ ቤተ ለስምየ ወመካነ ለምዕራፍየ አላ ወልድከ ሰሎሞን ዘይወጽማከ። አንተ አይደለም ማሰብህ ደስ ብሎኛል አለ እግዚአብሔር፣ ደስ አለው ይላል። ማሰብህ እኔን ማስቀደምህ አስደስቶኛል። ነገር ግን ባንተ እጅ ቤተ መቅደሱ አይሰራም። ምክንያት እጅህ በደም ተነክሯል። እጅ በደም ተነክሯል የተባለው ጠላትን አይዛምን ስላጠፋ አይደለም። በቤተሰቡ ባለው የወታደሩን የራሱን ወታደር የኦርዮንን ደም አፍሷል ባጭሩ። በዚህ ምክንያት እግዚአብሔር እጅ ደም ስላፈሰሰ የኔን ማደሪያ ቤተ መቅደስ አንተ አትሰራውም ስላሰብክ ግን ካንተ ቤት እንዳይወጣ ካንተ አብራክ ከተከፈለ ከልጅ እንዲሰራ ፈቃዴ ነው በለው ለዳዊት ብሎ ናታንን ላከው ይላል። ለሱ ግን ይላል የበለጠ ነገር ተገለጠለት። ጥቂት ነገር ሲሹ አለ ብዙ ነገር መግለጽ
ለእግዚአብሔር ፈቃዱ ነውና እንዲያውም የበለጠ በዚህ ደብተራ ኦሪት ምሳሌው እየተነገረለት በቤተ መቅደስ ምሳሌው እየተነገረለት እነሆ በምኩራብ ምሳሌው እየተነገረለት በቤተ ክርስቲያን ግን አማናዊው ስጋው ደሙ የሚፈተተው ከሦስቱ አካላት አንዱ አካል ኢየሱስ ክርስቶስ እንደሚወለድ ተገለጠለትና የበለጠ ምን አለ? ናሁ ሰማዕናሁ በኤፍራታ ወማሂደሮ ለአምላከ ያዕቆብ አለ። እነሆ እንደ ሕፃን ሲያለቅስ ሲያነጥስ ሰማነው። ሰው ሆኖ የሚያድነን አምላክ በእንስሳ በረት ላይ ወድቆ እንደ ሕፃናት ሲያለቅስና ሲያነጥስ ሰማነው፣ ሊወለድልን ነው ብሎ ነቢዩ የበለጠ ዛሬ ስለሚሰዋው ስለ ንጉሳችን መለኮት ከስጋ ጋር ተዋሂዶ ህብስቱ ተለውጦ ስጋ መለኮት፣ ወይኑ ተለውጦ ደመ መለኮት አድርገን የምንበላው የምንጠጣው። እኔ እኮ ይገርመኛል። ምን አለበት ሁለት ታላላቅ አንጋፋ ሊቃነ ጳጳሳት ተነሱና ተናገሩ። ለምን ነው እመቤታችን ቤዛ ማትባለው? እንዴት ቤዛ አትባልም? ከሷ የነሳውን ስጋ እኮ ነው የምንበላው አሉ። ብፁዕ አቡነ እንድርያስ የቀለሙ ቀንድ የዓለሙ መኪያ እንደው የኢትዮጵያው ኩራት ብለን እንውሰድ። እንዲሁም ደግሞ ብፁዕ አቡነ ሕዝቅኤል በመናደድ እጃቸው እየተንቀጠቀጠ የትርጓሜው ባለቤት የዜማውን ባለቤት ታላቁ ሊቅ ብድግ አሉ ነው ሁለቱ ተናገሩ። ምን አለ አንዱ መናፍቅ እኮ ነው እንዴት ስጋ የሷን ስጋኛ እንበላለን አላ። እንግዲህ አሁን እነዚህ ናቸው መምህራኑ ነው በቤተ ክርስቲያን የተቀመጡ። በቤተ ክርስቲያን መከራዋት ያሳዝናል እኮ። ጌታ ምን አለ? እመ ኢበላይክሙ ስጋሁ ለወልደ እጓለ እመሕያው ወኢሰተይክሙ ደሞ አልብክሙ ሕይወት ዘላለም። ስጋ የሰውን ልጅ ስጋ ካልበላችሁ የሰውን ልጅ ደም ካልጠጣችሁ የዘላለም ሕይወት የላችሁም ብሎ ሲያስተምር አይሁድ እፎ ያበነ ስጋውን ብላ አሉ። እንዴት ስጋውን ይሰጠናል እንበላ? በቁሙ ቅርድን አድርገው የሚበሉት መስሏቸው እኮ አዩ ደንቆሮ። እግዚአብሔር እንደው አረ ይቅርታ አድርጉልኝ። ተመልከት፣ ልክ የአይሁድን ቃል ሲደግሙት ከውጭ ያለ በምዕመናን ላይ የሚቀልድ እንድርያስን አንበሳውንና ሕዝቅኤልን አንበሳውንን ሁለቱን ሊተች እኮ ነው። የጉባኤዎቹን ሊቃውንት ዓለም አንቱ ያለቻቸውን መምህራን በቁሙ የሰው ስጋ የክርስቶስ ስጋ ስንበላ ስጋው በህብስትነት ምዕመናንን ይላል ትምህርተ ዋቱ። ምዕመናን ስጋው ተለውጦ ህብስቱ ተለውጦ ስጋ መለኮት፣ ወይኑ ተለውጦ ደመ መለኮት እንዲሆን ያስተምሯቸው ይላል እኮ። ያስተምሯቸው መለወጡን ህብስቱ ተለውጦ ስጋ መለኮት፣ ወይኑ ተለውጦ ደመ መለኮት መሆኑን ይሄንን ለምዕመናን አበክረው እንዲያስተምሩ አይልም ትምህርተ ዋቱ ይላል እኮ ሊቃውንተ ቤተክርስቲያን። ከሷ የነሳው ስጋ ስንበላ ስጋው በህብስትነት ወይኑ በደም በወይን ስጋውን በህብስት ወይኑን ደግሞ ደሙን በወይን ያን ለውጦ ህብስቱ ስጋ መለኮት ወይኑ ደመ መለኮት ሆኖ እንበላለን እንጠጣለን ትላለች እንጂ ቤተክርስቲያን። እፎ ስጋው ያህን ንብላ። ስጋውን እንዴት የሱ ስጋ ለዚህ ሁሉ እስራኤላዊ ሊበቃ ነው አሉ አይሁድ ደንባሮቹ። ያ ደግሞ ተነስቷል ልክ የአይሁድን ቃል። እነዚህን አመስጣሪዎች ሊቃውንት እኮ ነው ቤተክርስቲያን ተስፋ የምታረጋቸውን መምህራን ሊተች እኮ ነው። አረ ዛሬማ ቅጡ ጠፋ። አረ እንደው ይሄንን ሳይንስ ያመጣ ይደምሰስ ብለን እንርገም ይሆን? ጨነቀን እኮ አሁንማ በእውነት እኮ አሁንማ እኮ ወጠበላ እኮ ተነሳ። እንደው በአገራችን ምን ይብላል? ኩታራ አፍ ያበዛ እንደሆነ ሂድ ወጠበላ ይባላል። ሂድ ይላል። ድሮ ኩታራ የድስት ፍቅፋቂ ነው የሚበላ የነበረና አባቶች በልተው ከጨረሱ በኋላ በዛች በትንሿ
ነገር አርገው በልተው ነው የሚያድጉ ልጆች። በድሮ ጠቅሟቸዋል እንጂ ጠቅሞናል አልጎዳንም። ቀና ቀና ያለ እንደሆነ የሆነ ንግግሩ ቀልጠፍጠፍ ያለ እንደሆነ ልጁ ምን ይሉታል? ሂድ ወጣ በላይ። ዛሬማ ምኑ ይጨበጥ? በቃ እንደፈለክ መተቸት። ታቦት እንጨት ነው እኮ። ልክ ነው እኮ እንጨት ነው። ርዕሰ ሊቃውንት ርዕሰ ሊቃውንት አንገት የሚያስደፋው ጀግና አዎ እንጨት ነው፣ የሚቀጠቅጥ ነው ግን አሉ። የሚቀጠቅጥ ነው እንጂ አዎ እንጨት ነው አሉታ። ወገኖች አዎ ከግራር እንጨት ላይ ታቦትን ስራ ያለ ማን ነው? እግዚአብሔር አይደለም እንዴ? ያ እንጨት ተራ እንጨት ነው እንዴ? ወገኔ በመልካ ኢየሱስ እየተደገመ ጸሎት በሱባኤ ቁጭ ብሎ ያን አቤቱ ፈጣሪ ለዚህ አልገባም እያሉ መነኮሳት፣ መናንያን፣ ደናግል፣ ንጹሃን ሰዎች ተንቀጥቅጠው ያንን በጸሎት አድርገው እንትን ካሉት በኋላ ያን ከቀረጹ በኋላ ወደ ሊቃነ ጳጳሳት መጥቶ ግራ ቀኝ በአራቱ ማዕዘን ተባርኮ ሜሮን ተቀውቶ ከዛ በኋላ የእግዚአብሔር ማደሪያ ሆኖ ካህናት ይቀድሱበታል፣ ህብስቱ ይለወጥበታል። ወይኑ ህብስቱ ተለውጦ ስጋ መለኮት፣ ወይኑ ተለውጦ ደመ መለኮት የሚሆንበት እግዚአብሔር ያደረበት እንጂ እሱ እንዳለው ነው። አሁን እንደ እንጨት የደረቀ የእሱ አይምሮ ነው። ምን ይሁን? እንዴት አድርጎ ይወቀው? መጀመሪያ ትምህርት ቤት መግባት አለበት። እንዴት አድርጎ ይወቀው? ብድግ አለ፣ ወጣ፣ መድረክ አገኘ፣ ዘለለ፣ አለቀ። ገደብ የሌለው ልጓሙን የፈታ ፈረሱን መሰላ። እንዴት አድርጎ ምን ይጨበጥ? በሊቃውንቱማ በንሰማ እንግዲያ እናቴ አይናማዎቹ ሊቃውንትማ አመናምነው አሳምረው አመጣጡን ቀሽረው ያስተምሩት አልነበረም? ምን ይደረግ? እግዚአብሔር ከዚህ ዘመን እውነት እንደ አሸን እንዳፈላቸው እነዚህ ደፋሮች ምናልባት እግዚአብሔር ጊዜ አለው እንደ አሸን አፍልቷቸዋልና አሸንን አፍልቶ መደምሰስ ያውቅበታልና ጊዜያቸውን ይጠብቁ። እግዚአብሔርን የተሳደቡ ሰዎች እነ ዳታንና አብየሮን በድፍረት ዘለው ከቤተ መቅደሱ ገብተው ጽና ይዘን እንደ አሮንና እንደ ሙሴ እናጥናለን ብለው በጉልበታቸው ተነሱ። አዎ ያን ጊዜ ሰውነታቸውን ሳይነካ ማነው ልብሳቸውን ሳይነካ ሰውነታቸውን እንደተለበለበ እንዳደረጋቸው ነው የሚል በድፍረት ቤተ መቅደስ ስለገቡ እኮ። አሁን አማናዊስ ያስ ምሳሌያዊ መስዋዕት የተሰዋበት ቤተ መቅደስ፣ ዛሬስ አማናዊ ስጋ መለኮት አማናዊ ደመ መለኮት በሚሰዋባት በቤተ ክርስቲያን ላይ ይቀልዳሉ። ጠብቁ አለው ጊዜ። ምን ችግር አለ? ይጠብቃል። ስለዚህ ወገኖቼ እግዚአብሔር ሁላችንንም ከድፍረት ይጠብቃል። ወገኖቼ ዳዊት ይሄን በማለቱ እነሆ እግዚአብሔር ከቤቱ በሰሎሞን ቤተ መቅደሱ እንዲሰራ እግዚአብሔር ፈቃድ ሆነ። ከዳዊት ወደ ሰሎሞን እንግዲህ በአንደኛ ነገሥት ምዕራፍ 7 ምዕራፍ 8 እስከ ምዕራፍ 9 የቤተ መቅደስ አሰራር ቁጭ ብሏል። ባጭሩ እኔ ልጨርስ፣ የዛሬዋን ብቻ ተናግሬ ልጨርስ ወገኖቼ። ከዚህ በኋላ ደብተራ ኦሪት የቤተ መቅደስ አምሳል፣ ቤተ መቅደስ የምኩራብ አምሳል፣ ምኩራብ የዛሬቱ ቤተ ክርስቲያን አምሳል። የዛሬቱ ቤተ ክርስቲያን ስትሰራ አምላካችን ባረገ በ40 አካባቢ ይላሉ ሊቃውንቱ። እነሆ ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ሀገረ ስብከት ተከፋፍለው እያስተማሩ ነበሩ። በዚህ ሰዓት ምዕመናን እያመኑ መጡ። በተለይ ፊልጵስዩስ በተባለው ቦታ ላይ ቅዱስ ጳውሎስና እነሆ በርናባስ የተባሉት ሲያስተምሩ ብዙ ሕዝብ በዛ፣ አመኑላቸው ምዕመናን። በዚህ ሰዓት ነው አዎ ወደ ለመዱት ወደ ጣዖት ቦታ ምዕመናኑ ከትምህርት እየዋሉ ይሄዱባቸው ነበረ። ስለ ክርስቶስ አምላክነት አስተምረናችሁ እንዴት ነው እናንተ ወደ ሌላ የምትሄዱ? የኛን ትምህርት ሰምታችሁ በእኛ ተመሩ እንጂ ሲሏቸው፣ ወይ ደግሞ
ቤተክርስቲያን ሰርታችሁ ምን ሰግድበት ምን ጸልይበት አዘጋጁ አሏቸው። እስካሁን በእነ ማርቆስ ቤት የሐዋርያት ሥራ ምዕራፍ 12 ላይ በቤት ውስጥ በደጋጎች ምዕመናን ቤት ውስጥ ነበረ ስጋ መለኮት ደመ መለኮት የሚፈተተው። በዚህ ሰዓት ምዕመናን ጠየቁ። ምዕመናን ናቸውና ባለቤቶቹ ቤተክርስቲያን ይሰራልን ሚሉ ዛሬስ በዛ ሲሉ በዛ አካባቢ በዚህ ስሩልን ብለው የሚጠይቁ ባለቤቶቹ ምዕመናን ስለሆኑ ምዕመናን ጠየቁ። እንግዲያውስ ምን ይሁን? ወደ ሲኖዶስ መልእክት ይላክ። ዛሬ ወደ ሲኖዶስ የሚባለው ለዚህ ነው። ሲኖዶስ የበላይ መሆኑ በዛን ሰዓት ወደ ሐዋርያ ሲኖዶስ ወደ ኢየሩሳሌም መልእክት ይላክ ተባለ፣ ወደ ቅዱስ ጴጥሮስ። በዚህ ሰዓት እኛ ይህን ልናደርገው አንችልም፣ ወደ ፈጣሪያችንን ለምንና በዛን ሰዓት እሱ የሚገልጥልንን ነገር እንሰማለን ብለው አሕዛብንም ሱባኤ ያዙ በሏቸው ይላል ስንክሳሩ። ምንድነው አሕዛብ? አሕዛብ ምን ሃይማኖት አላቸው? ሕዝብ ያለውን አሕዛብ ሲያበዛ ነው። የእስራኤልን ብዛት ነው። አንዳንድ ጊዜ በጸያፍ የገባ ነው ግብረ አሕዛብን ይሰራሉና ብሎ እስራኤልን ሲዘልፍ አሕዛብ የሚልበት ጊዜ ቢኖርም እዚህ ላይ ግን ሕዝብ ያለውን ሲያበዛ አሕዛብ አላቸው። ምዕመናን የምዕመናን ብዛት ማለት ነው። በዚህ ሰዓት ምዕመናን ሱባኤ ያዙ ተባለ። ምዕመናን ሱባኤ ያዙ። ሐዋርያት በቅዱስ ጴጥሮስ ትእዛዝ፣ በፓትርያርኩ ትእዛዝ፣ በሲኖዶስ መልካም ፈቃድ ጸሎት ተያዘ። አምላካችን የሰራዊት ጌታ እግዚአብሔር እነሆ ራሱ ወረደ ይላል። ዛሬ ክብር ምስጋና ለሱ ይሁንልን። ለአምላካችን ወረደ ይላል። እነሆ በእናቴ ስም ቤተ መቅደስ ይሰራል። በቃ ቤተ ክርስቲያን በእናቴ ስም ይሰራል። ለምን በእኔ ስም አላለ? ስጋ ወደሙ ህብስቱ ተለውጦ ስጋ መለኮት፣ ወይኑ ተለውጦ ደመ መለኮት የሆነው ከመቤታችን የነሳው ስጋ ነው። ያ ነው የሚሰዋ በቤተ ክርስቲያንና እናቱን አስቀደመ ይላል። በእናቴ ስም ቤተ መቅደስ ይሰራል። በፊልጵስዩስ እንሆ ዛሬ ሊቃውንቱ ያሉት ተቀደሲ ወንሲ ኃይለ ኦ ቤተ እግዚአብሔር ያሏት ዛሬ ነው። እነሆ አንቺ ቤተ እግዚአብሔር የእግዚአብሔር ማደሪያ ተቀደሲ ክበሪ ተለይ ከሌላው ተራ ቤት ተለይ አሏት። ወንሲ ኃይለ የመለኮትንም ኃይል ገንዘብ አድርጌ አሏት። እንዲህ ካሉ በኋላ ወደዛ ወረዳሉና በሶስት ድንጋዮች ነው ወይ ለመለሙ ታይተ እደው ላይ ለእደው ይሆሙል ሐዋርያት። ሶስት ድንጋዮች ተጠርተው መጡና እየለመለሙ ከሐዋርያት እጅ እየለመለሙ ቤተ መቅደስ፣ ሐዋርያት እጅ እየለመለሙ ቅድስት፣ ከሐዋርያት እጅ እየለመለሙ ቅኔ ማህሌት። ሶስቱን በአንድ ጊዜ ምን አለ ሊቁ ሲዘምር ታዲያ እንዲህ አለ። ለዛቲ ቤት ሳረራ አብ ቀዲሙ አለ፣ ለዛቲ ቤት ሐነጻ ወልድ አለ፣ ለዛቲ ቤት ወፈጸማ መንፈስ ቅዱስ። እችን ቤት አብ ሰራት፣ እችን ቤት ወልድ አነጻት፣ እችን ቤት አለ መንፈስ ቅዱስ ፈጸማ። ኩረትና ድንጋይ እያመጡ ነው እንዳንል፣ አብ ኩረት ያ ድንጋይ ያው እያመጣ እንዳንል። እንዲህ ሲል ሳረረም ሰራ፣ ሐነጸም ሰራ፣ ፈጸመ ነው። ይሄን ያለው በስመ አብ ወወልድ ወመንፈስ ቅዱስ፣ በአብ ስም በወልድ ስም በመንፈስ ቅዱስ ስም በሶስቱ ስም፣ ሶስቱ በአካል ሶስቱ ነው፣ በመለኮት ባገዛዝ በባህሪ አንድ ስለሆኑ ሶስት ስትሆን አንዲት ሆና ተሰራች ማለት ቅኔ ማህሌቱ ቅድስቱ መቅደሱ ባንድ የተያዘ ነው። በአካል ሶስት ሲሆኑ በስልጣን በመለኮት አንድ ናቸው ማለት ነው። ስለዚህ አምላካችን እግዚአብሔር ዛሬ መጥቶ በእመቤታችን በቅድስት ድንግል ማርያም ታቦት በሷ ስም ተዘጋጅቶ የተልእኮው ዕቃ ሁሉ ከሰማይ መጥቶ አምላካችን እግዚአብሔር ስጋውን ቆርሶ ደሙን አፍሶ አማናዊ እስከ ዕለተ ምጽአት እስካሁን ድረስ ምሳሌ መስዋዕት ሲሰዋ ነበረ። መቅደስ ትታነጽ እስከ ለክርስቶስ ወምዝ ትትመዘበር። ምን ማለት ነው? ቤተ መቅደስ እስከ ክርስቶስ ትታነጻለች፣ ኋላ ትፈርሳለች። ቤተ መቅደስ አይሰራም ማለት ነው እንዴ? አይደለም። ለምን? ምሳሌያዊ መስዋዕት ከዚህ በኋላ አበቃለት። መስዋዕቱ አማናዊ ኢየሱስ ክርስቶስ ነው። እስካሁን መቅደስ
ስትሰጠው የነበረ መስዋዕት ምሳሌያዊ እስከ ክርስቶስ ነበር። አሁን ግን እሱ ነው ማለት ነው። በዛሬው ዕለት ህብስቱ ተለውጦ ወይ ስጋ መለኮት ወይኑ ተለውጦ ደመ መለኮት ሆኖ በእመቤታችን ስም ቤተክርስቲያን ተሰርታ ትናንትና በሃያ ህንጻዋ ተጠናቀቀ። ዛሬ ተቀድሶ ቤተክርስቲያን ስጋ መለኮት እንድትፈት ተረጋገጠ ይላል። እግዚአብሔር አምላካችን የተሰበሰብንበት ዓላማው ይሄ ነበረ። በዚህ እንደሰበሰበን በደብረ ጽዮን በኢየሩሳሌም ሰማያዊት ይሰብስበን። ወስብሐት ለእግዚአብሔር። ይቆየን። አባታችን ይሄ ቃል ያሰማልን ብላችሁ አመስግኑልን። አባታችን የራቀውን አጥነው የረቀቀውን አጉልተው አመልተው አስፍተው በሚገባን ቋንቋ በሚገባ ታሪካዊውን በጠበቀ መልኩ ዘመኑን በዋጀ ዕለቱን ጠብቀው አስተምረውን መክረውን ገስጸውናልና ባልና ፈጣሪያችሁን አመስግኑ። መልእክቶች አሉን። አንደኛው መልእክት የዛሬውን